ቤተሰቦችን ታውቃቸዋለህ? አላውቃቸውም። አጎቴን ታውቀዋለህ? በቅርብ በወንድምሽ ምክንያት ያው ካንቺ ጋር ተዋውቂያለሁ። የእውነቴን ነው። የምር ማርያም በቤተክርስቲያን ስም አለ። ማርያም ማናቸውም አላኩ ማንም አላከኝ ማለት ማርያም ብዬሽ የእውነት በቃ ፍቅርና ፍቅር ብቻ ነው። ግዴታ እኔ እንድትሆኝ አይደለም አልኩሽ። ግን በቃ ህዝብ እንደተጎዳሽ ያውቃል። እኔ አውቃለሁ፣ ሌላ ሰው ቤተሰቦችሽ ያውቃሉ። በቃ ያለፈው ምዕራፍሽን ተይው፣ እንደ አዲስ እንቀጥል ወይም ደግሞ ቀጥይ እያልኩሽ። አንተ ከማታፈቅር ሴት ጋር ጓደኛ መሆን ለአንተ ምንም አይነት እንትን የለውም። ፍቅር እኮ መላመድ ነው። ፍቅር በመላመድ የሚመጣ ነው አይደል እኮ። ስለዚህ ስንቀራረብ የተለያዩ ነገሮችን አብረን ስንሆን ስናደርግ ወክስን በቃ የዛኔ ትቀርብኛለሽ፣ ታውቂኛለሽ፣ ትወጂኛለሽ ብዬ አምናለሁ። ሁሌ ቤተክርስቲያን ይዘህ ልመጣ ነው የምር ማለት እኔ አንቺ የሚያስደስትሽ ነገሮችን በሙሉ ማድረግ ፈልጋለሁ። አመሰግናለሁ። ዛሬ ዘኝ ስለመጣ በጣም ነው አመሰግናለሁ። ከዚህ በኋላ ሁሌም ጓደኛዬ አትሆኝ ማለት ሁሌም እንደዚህ አይነት ቦታ ይዤሽ እንድመጣ አንተ ወደ ራስሽ እግር የለኝም ምን ያልመጣ አኑ ያስመጣሽማ ማለት ውስጥሽ ያለው አኑ ያስመጣሽም እንዴት ማለት በቃ ሁሌም አኑ ነው። አኑ እስቲ ቤት ውስጥ ታሰሪያለሽ። ከዛ የሆነ ነገር ወይ ማልቀስ ነው በቃ። ስለዚህ ማለት እድሉን ከሰጠሽኝ ጓደኛሽ እንዲሆን ከፈቀድሽልኝ ግን አንቺ የምትፈልጊውን እንደ አቅሜ ማለት ነው የምትፈልጊውን በሙሉ እነግርሻለሁ። የምሬ ነው። እና ደግሞ ጓደኛዬ ብትሆኝ ደስ ይለኛል። ጓደኞች የሉም? የኔ አባት ጓደኛ ጥረት አለብህ? በጣም ብዙ ሰው ላስተዋውቅ ይችላል። እንዴ መሰለሽ አንቺን ካወኩ በኋላ በቃ ታውቂያለሽ ምን ማያቸው ሁሉ ላይና ሞላ ማለት ልቤ ላይ ታትመሻል። በነገራችን ላይ ቃል ብዬው ላብጠራሽ ደስ ይለኛል። ለምንድን ነው የምጠራኝ? ከዚህ በኋላ የኔ ቃሌ ነሽ ማለት ከፈጣሪ የተሰጠሽኝ ብዬ ነው ማምነው። መቼ እንደተሰጠው መቻው ሰጭኛለሽ ማለት ያው ዋዜማው ክርስቲያን ተስፋ አይቆርጥም ማለት ክርስቲያን ተስፋ አይቆርጥም ይባላል። እውነት ነው፣ እውነት ነው። ስለዚህ ጓደኛዬ ጓደኛሞች እንሆናለን። የምር ማትጎዳኝ ከሆነ በጭራሽ ቤተክርስቲያን ላይ አዎ፣ ይኸው ቃሌ ነሽ። የእውነት ጓደኛሞች። አመሰግናለሁ። እሺ፣ በጣም ለምኑ ጓደኛዬ ለምን ፈቃደኛ ስለሆንሽ ጓደኛ በነገራችን ላይ ስትስቂ ነው የሚያምርብሽ። ቤተክርስቲያን ላይ ያለን እኮ ነው አይደለም? ስትስቂ በጣም የሚያምርብሽ ማለት በቃ ይሄ ነው። ኪ ማለት እቺ ናት፣ ወይም ደግሞ የኔ ቃል ማለት እቺ ናት። እንደዚህ ደስተኛ ስትሆን በቃ ኪ ቃል አይደለም። ኪያ በለኝ። ኪያ ነው ስሜ። አዎ ኪያ። በነገራችን ላይ ባለፈው ብዬሽ ነበር ኪያ ማለት የኔ ማለት ነው። የኔ ልትሆኚ ነው መሰለኝ። ቃል በለኝ በቃ። እሺ ቃል ብትሆኚ ደስ ይለኛል። እና ደግሞ